ምን ሆነ ነው እዚህ መንገድ ላይ ተኛው? ቤት ተከራይቼ ቀን ስራ የሰራው የኖርኩ ከባለቤቴ አብሬ የኖርን ባለቤቴ በቃ እኔ ታምሜ ከዛ ቤት ውስጥ ያለው ዕቃ ሽጠን ስንጨርስ ፍራሽ ዱካ ነበርን ወንበር ጠረጴዛ ነበርን እኔን አሞኝ እሱን ሽጠን እኛ ስንጨርስ በቃ እኔን በጣም መታመመን አየችና እሷም ጥላ ስትሄድ እኔም ደግሞ ሲጨርስ ከዛ ታምሜ መስራት አልቻልኩትምና መንገድ ላይ ቀርተኝቼ ነው ምኖረው ማርፍበት አጥቼ ማለት። ይሄን ማዳበሪያ ለብሰ ነው የምተኛው ሁሌ? አዎ ይሄን ማዳበሪያ ነው የምለብሰው። በቃ ልብስ በቃ ያለው ነገር ሲጨርስ ይሄን ነው ለብሼ የምተኛው። በቃ ይሄም ለማታ ይሄን ነው በቃ የምጠቀመው። እኔ ምን ላግዝህ የኔ ወንድም? በጣም የሚቸግረኝ በቃ ልብስ ነው። እሺ ነበር እንደዚህ አንድ ቀን እንኳን በልቼ አላውቅም። ጌታ ይባርክ። ከወደኩበት እንዳነሳኝ ማለት ነው። የሰማዩ አምላክ አንተን ያንሳ። በዚህኛው ብር ማታ ብርድ እንዳያገኘ ልብስ ግዛበት። እሺ እግዚአብሔር የሰማዩ አምላክ ማለት ነው። አሜን። የሰማዩ አምላክ እግዚአብሔር ለኔ እንደሰጠኝ ላንተ ከዚህ በላይ አሳምሮ ጨምሮ ይስጥ። አሜን። ተስፋ ቆርጬ ከተኛውበት ግደለኝ ጌታ ብዬ ያሰብኩ ቀን አንተ ስላነሳኝ ማለት ነው። እግዚአብሔር ከፍ አድርጎ ወንድም አንተን ከፍ ያድርገው። ጊዜ በጣም ሰላሙን ሁሉ ይመኝልሃለሁ። በጣም በሰላም ሂድ የኔ አባት። ደህና ሁንልኝ። መልካም ጊዜ